how are you, everyone? I am back with another video. It's me, Apeni, with Moroccan English tips. ዛሬ የምናወራው ስለምንድን ነው? እንዴት ነው ስላለን ነገር መግለጽ የምንችለው ነው። የመጀመሪያው ስላለን ነገር ማውራት በምንፈልግበት ሰዓት have የሚለውን ነው የምንጠቀመው። right? have. እኔ አለኝ ስትሉ ምን በሉ ብያቸዋለሁ? I አይደለ? አለኝ have በአንድ ላይ ምን ይሆናል? I have. nice. አሁን ከዛ ቀጥታ I have ካላችሁ በኋላ ያላችሁን ነገር ነው የምታስገቡት። ለምሳሌ እዚህ ጋር ከማገኘው ነገር ስክሪፕቶ አለኝ። ስክሪፕቶ አለኝ ብዬ ማውራት ብፈልግ ምንድን ነው የምለው? I have a pen. nice. ወንድም አለኝ። I have a brother. እህት አለችኝ። I have a sister. ሚስት አለኝ። I have a wife. ጓደኞች አሉኝ። I have friends. ጓደኞች ስላልኩኝ a friend ከሆነ ግን አንድ ጓደኛ ነው ማለት ነው። ሁለትና ከዛ በላይ ከሆነ friends ነው የምንለው። ሁለትና ከዛ በላይ ወንድም ከሆነ ያላችሁ I have a brother ሳይሆን I have brothers። ሁለትና ከዛ በላይ እህቶች ከሆነ ያላችሁ I have sisters ነው እንጂ I have a sisters አይባልም። ማለት አንድ ማለት አንድ እህቶች አይባልም አይደል? አንድ ወንድሞች፣ አንድ ጓደኞች አይባልም። ወይ አንድ ብቻ ከሆነ I have a brother ወይ ደግሞ ሁለትና ከዛ በላይ ከሆነ I have brothers። ስንጨምርና ኤን እናጠፋታለን ማለት ነው። ተባባናለ? ናይስ። I have ካልን በኋላ ቀጥታ ያለንን ነገር ነው የምታስገቡት። አለኝ የምትሉትን ነገር ማስገባት። ታሰድ ምንም ማካበድ አያስፈልገውም። ተባባናለ? እስቲ አሁን ያላችሁን ነገር አስቡ። ስራ አላችሁ። ስራ አለኝ በሉኝ። I have a job or I have a work. nice. ሌላስ? ልጆች አላችሁ። I have children። አንድ ልጅ ከሆነ ደግሞ I have a child. nice. ወንድ ልጅ ከሆነ ያላችሁ እንደምትሉት I have a son። ሴት ልጅ ከሆነች ደግሞ I have a daughter. nice. ከዛ ደግሞ አክስት አለችኝ። አክስት በእንግሊዝኛ ምንድነው? aunt። አክስት አለችኝ I have an aunt ብለን መጠቀም እንችላለን ማለት ነው። I have ካለ በኋላ ያለንን ነገር በእንደዚህ መልክ እንገልጻለን። ሌላኛው ቀጠሮ ሲኖርባችሁ ምንድነው የምትሉት? ቀጠሮ አለብኝ። ቀጠሮ ሁለተኛ ቀጠሮ አለ። የፍቅርና የኖርማል የስራ ምናምን ነገር ብቻ ሊሆን ይችላል። ምንድነው የሚሆነው? ኖርማል ከሆነ appointment. I have an appointment በሉኝ እስቲ። I have an appointment በሉት። I have an appointment. nice. የፍቅር ቀጠሮ ከሆነ ደግሞ date ነው የሚባለው አይደል? ምንድነው የሚሆነው? I have a date. nice. የፍቅር ቀጠሮ አለብኝ በሉኝ እስቲ። I have a date. ዛሬ መምጣት አልችልም። I can't መምጣት አልችልም። I can't come. nice. እስቲ ከኔ ጋር በሉኝ። መምጣት አልችልም በሉኝ እስቲ። I can't come. why ስላችሁ because ቀጠሮ አለብኝ። because I have a date. nice. ዛሬ መምጣት አልችልም። ከእንደገና I can't come. why ስብሰባ አለብኝ። ስብሰባ ምንድነው በእንግሊዝኛ? meeting አይደል? ስብሰባ አለብኝ I have a meeting. nice. I have a meeting ብላችሁ መጠቀም ቻላችሁ ማለት ነው። ተባባናለ? good. ስለዚህ እንግዳ ሲሆን ደግሞ እንግዳ አለብኝ። እንግዳ በእንግሊዝኛ ምንድነው? guest. nice. እንግዳ አለብኝ I have a guest ብለን መጠቀም እንችላለን ማለት ነው። የፍቅር ቀጠሮ አለብኝ I have a date. ስብሰባ አለብኝ I have a meeting. እህት አለችኝ I have a sister. ወንድ ልጅ አለኝ I have a son. ሴት ልጅ አለችኝ I have a daughter. nice. አለኝ ስትሉ I have እያላችሁ ያላችሁን ነገር መዘርዘር ትችላላችሁ ማለት ነው። አሁን ኮሜንት ላይ ያላችሁን ነገር እስቲ ዘርዝሩልኝ። I have እንደዚህ I have እያላችሁ ዳይ ወደ መጻፍ ፖዝ አድርጋችሁት ማለት ነው። good. አሁን ደግሞ ወደ የትኛው እንሄዳለን? አለኝ ከሚለው ውጭ ህመምን ደግሞ መግለጽ እንችላለን። which is ጊዜያዊ የሆነ ህመም፣ ቴምፖራሪ የሆነ ህመም ማለት ለምሳሌ አሁን ራስ ምታት፣ የጥርስ ህመም፣ ጉሮሯችሁን ሲያማችሁ፣ ጀርባችሁን ሲያማችሁ፣ ሆዳችሁን ሲያማችሁ እንዴት ነው አመመኝ የምትሉት? አብዛኞቻችሁ አመመኝ ማለት ስትፈልጉ I am sick ነው የምትሉት። I am sick ከሆነ አሞኛል ምናችሁን እንዳመማችሁ አይገልጽም በፍጹም። ተባባናለ? እኔ መጥቼ ራሴን አሞኛል ማለት ፈለኩ I am sick ብላችሁ ምንድነው የምትሉኝ? ምንን ያመመ ነው አይደል የምትሉኝ? ስለዚህ ራሴን አሞኛል ቀጥታ መናገር ብትፈልጉ ምን ትሉኛላችሁ? I have ራስ ምታት በእንግሊዝኛ ምንድነው? ራስ ምታት headache. head egg
ሄሬክ ሄደች አይደለም። እሺ ወዴት ነው ሄደችው? ሰው ሄደች ሳይሆን ሄሬክ በሉኝ። ሄሬክ ናይስ። ራሴን አሞኛል። I have a headache ናይስ። ራሴን አሞኛል። I have a headache ናይስ። ሆዳችሁን ካመማችሁስ? ሆድ በእንግሊዝኛ ምንድነው? ስቶማክ አይደለ? ሰው ህመም ኤክ ስቶማክ ኤክ። አብዛኞቻችሁ ስቶማቼች ትላላችሁ። ስቶማቼች ኤች ስትማረሩ ነው። እንደሱ አይባልም። አም ሲሪየስ። ሰው ምንድነው የምትሉት? I have a stomach ache ነው የምትሉት ማለት ነው። I have a stomach ache በሉኝ እስቲ። I have a stomach ache። ከዚህ በኋላ ሲያማችሁ I am sick ሳይሆን I have a stomach ache, I have a headache ናይስ። ጥርሴን አሞኛል። ከዚህ በፊት ላይክ አቢ ቪዲዮ ሰርቶበታል አይደል? አንድ ጥርስ ስለሆነ የሚያማችሁ ምረምቱት ቱት አይደለ? ቱት ናይስ። ቱት ኤክ I have a toothache በሉኝ እስቲ። I have a toothache ጥርሴን አሞኛል። ግሮሮዬን አሞኛል። ግሮሮ በእንግሊዝኛ ምንድነው? throat 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 I have a throat sore I have a throat sore እዚህ ጋር ኤክ አይሆንም ሶር ነው የሚሆነው። ጥርሴን አሞኛል። I have a toothache ራሴን አሞኛል። I have a headache ሆዴን አሞኛል። I have a stomach ache nice. my stomach hurts ሆዴን ያመኛል። ላይክ ሆዴን አሞኛል። ላይክ my stomach hurts ነው የሚሉት። ሆዴን አመመኝ በዚህኛው ከሆነ ደግሞ I have a stomach ache ብላችሁ መጠቀም ትችላላችሁ ማለት ነው። ተባባን አይደለ? good I have ካላችሁ በኋላ ህመማችሁንም ገለጻችሁ። ሌላኛው I have እያለን ሌላ የምንጠቀምበት ነገሮች ምን አሉ? ብዙዎቻችን ምንድን አለን? I ate breakfast I ate lunch እንላለን አይደለ? lunch breakfast lunch ዲነር እነዚህ ነገሮች ኢት ሳይሆን የምንለው ሃቭ ነው የምንጠቀመው ማለት ነው። ተባባናለ? I have a breakfast, I have a lunch, I have a dinner ነው የምትሉት እንጂ I eat dinner, I eat lunch አይባልም ማለት ነው። ተባባናለ? እሱን ሌላ ጊዜ እናይበታለን። ስለዚህ I have ካላችሁ በኋላ I have lunch, I have dinner, I have breakfast. I have breakfast at 5 ምሳሌ ነው ቁርሴን የምበላው። I have lunch at 7 7 ሰዓት ላይ ነው ምሳዬን የምበላው። I have dinner at 3 3 ሰዓት ላይ ነው እራቴን የምበላው። ተባባናለ? have የሚለው እዚህ ጋር እንደ መብላት መጠቀም ይቻላል። which is I have lunch, I have dinner እያልን ማለት ነው። ተባባናለ? good I have ስላላችሁ ነገር ብቻ ሳይሆንም ህመማችሁንም ራሴን አሞኛል፣ ወዴን አሞኛል የሚሉትንም ለመግለጽ እንጠቀምበታለን። ምሳ ላንች፣ ብሬክፋስት፣ ዲነር የሚሉትንም ለመጠቀም I have እያልን ነው የምንገልጸው ማለት ነው። ስለዚህ I have የሚለው I ያልኩት እንጂ I have, you have, they have, we have እያልን ምን ማድረግ እንችላለን? መጠቀም እንችላለን ማለት ነው። ተባባናለ? ለሺ ሲሆን ደግሞ she has, he has, it has እያልን መጠቀም እንችላለን። ተግባባናለ? ዛሬ ስለ ራሳችን እስቲ በደንብ እንዴት ማውራት እንችላለን ነው። ሌሎችንም መግለጽ እንችላለን። it's all right እናይበታለን። አይደል? ስለዚህ I have a headache ምናምን የሚሉ ነገሮችን አይተናል። ሌላኛው ደግሞ እዚህ ጋር ምንድነው ያለልን ነገር እንዳለን ብቻ ሳይሆን መናገር የምንችለው በዚህ አካሄድ ያለን ነገር ራሱ መግለጽ እንችላለን። እንዴት? ባለፈው ያየነው ቪዲዮ አለ አይደል? ምን የሚል patient, impatient, confident, shy የሚሉ ነገሮችን አይተናል አይደል? ዛሬ እዚህ ላይ እንዴት ነው ማስገባት የምንችለው የሚለው እናያለን። I have ስትሉ አለኝ ነው። I have a sister, I have a sister እህት አለችኝ አይደል? ምን አይነት እህት ነው ያላችሁ? What kind of sister do you have? Describe her. ምረምቱት I have ካላችሁ በኋላ እህታችሁን የሚገልጽ ነገር ታስገባላችሁ። ለምሳሌ ከቁንጅናዋን ጀምር። I have a beautiful sister. ቆንጂዬ እህት አለችኝ ስትሉ I have a beautiful sister ብላችሁ መናገር ትችላላችሁ ማለት ነው። ተባባናለ? ወንድማችሁን እንግለጸው። ጠንካራ በእግዚአብሔር ነው። መጀመሪያ ወንድም አለኝ በሉኝ እስቲ። ኦኬ ጠንካራ በእግዚአብሔር ነው። እስቲ መጀመሪያ strong nice በሉታ። I have a strong brother nice. I have a strong brother ያን ማለት ጠንካራ ወንድም አለኝ እያላችሁ ነው ማለት ነው። is it clear? nice. እናታችሁ ጋር ደግሞ እስቲ ወይ አባታችሁ ጋር እሺ ከእናታችሁን ጀምር። ታጋሽ የሆነች እናት አለችኝ በሉኝ እስቲ። I have a patient
mother nice I have a patient mother ያን ማለት ታጋሽ የሆነች እናት አለችኝ ያልኩ ነው ማለት ተባባናለ ኮስታራ የሆነ አባት አለኝ በሉኝ እስቲ ባለፈው ኮስታራ ሲሪየስ ብለናል አይደል so ኮስታራ የሆነ አባት አለኝ I have a serious father I have a serious father ካላችሁ ኮስታራ የሆነ አባት አለኝ እያላችሁ ነው ማለት ግልጽ ነው አይደል ሌላ ስግብግብ የሆነ ጓደኛ አለኝ በሉኝ እስቲ I have ስግብግብ ነው ስቲንጂ አይደለም ስቲንጂማ ስስታም ነው greedy nice greedy ማለት ምን ማለት ነው ስግብግብ ማለት ነው like ምስገበገብ ሰው ተባባናለ so I have a greedy friend ብላችሁ መጠቀም ይችላልችሁ ማለት ነው ራሱ የሚተማመን የሆነ አለቃ አለኝ ማበፈልግ እንዴት ነው ምለው I have a confident boss nice I have a confident boss በሉኝ I have a confident boss ያን ማለት በቃ በራሱ የሚተማመን በራሱ የሚተማመን አለቃ አለኝ እያላችሁ ነው ማለት so I have ካላችሁ በኋላ ያንን ሰው የሚገልጸውን ነገር ካስገባችሁ የባለፈውን ቪዲዮ ተመልሳችሁ እዩትና እዛ ጋር የገለጽኳቸውን አድጀክቲቮች እዚህ ጋር እየተጠቀማችሁ መግለጽ ትችላላችሁ ማለት so I have ያላችሁን ነገር I have ብላችሁ ቀጣ ያላችሁን ነገር ማስገባት ትችላላችሁ ግን ያላችሁን ነገር መግለጽ ብትፈልጉ ደግሞ I have ካላችሁ በኋላ ቀጣ ያንን ሰው የሚገልጸውን ነገር ታስገቡና ከዛ ሰውየውን ታስገባላችሁ ማለት ግልጽ ነው አይደል that's good nice so I have ጨረስን